ዛሬ ሁለት ጓደኞቼ ስለተሳሳቱት ከባድ ስህተት ልንገራችሁ። አንደኛው በ3,000 ብር ቅንጡ መኪና ተከራይቶ ዴይሊ ይነዳል። ሁለተኛው ደግሞ በ180,000 ብር ቅንጡ አፓርትመንት ተከራይቶ ይኖራል። እመኑኝ ሁለቱም ግን ድሃ ናቸው። ምክንያቱም ዛሬ ላይ ሰውን ባለ ሀብት የሚያስብለው በቀን ምን ያክል ያወጣል የሚለው ሳይሆን ምን ያክል ቋሚ ንብረት አፍርቷል የሚለው ነው። እስኪ ያስቡት፣ እነዚህ ሰዎች በአመት የሚያወጣቸውን ሚሊዮኖች ቆም ብለው ቢያስቡ እኮ በትንሽ ፐርሰንት ቅድመ ክፍያ በረጅም ጊዜ ያከፋፈል ስርዓት እነዚህን ንብረቶች በስማቸው ማድረግ ይችሉ ነበር። በዚህ አይነት ምቹ ስርዓት መኪና የምታቀርቡ ወንድሞች ኮሜንት ላይ ጻፉልን። ለቤቱ ግን እኛ አለን። ከፈለጋችሁ የምትኖሩበት አሊያም የምታከራዩት፣ ካሻችሁ ደግሞ በንብረታችሁ ተበድራችሁ ሌሎች ቢዝነሶች የምትሰሩበትን ምቹ ስርዓት ዘርግተን። ግን ተመልከቱ፣ ይህ ምቹ ሁኔታ እኛ ጋር እያለ እንዴት እንደተሸወዱ። እንግዲህ እዚህ ላይ ነው ኢንቨስትመንት የገንዘብ ጉዳይ ሳይሆን የጭንቅላት ጨዋታ ነው የሚባለው። ለበለጠ መረጃና ጠቃሚ ምክሮች ፎሎ አድርጉኝ። አመሰግናለሁ።